ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሐሙሱ ለሚያዝያ በዛቲ ዕለት አይረፈ አቢይ ነቢይ ሕዝቅኤል ወልደ ቡዝ ካህን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 5 በዚች ቀን የካህኑ የቡዙ ልጅ ታላቅ ነቢይ ሕዝቅኤል አረፈ። ይህም ካህንም ነቢይ ሆኖ ናቡከደነፆር የእስራኤል ልጆች በማረካቸው ጊዜ ወደ ባቢሎን ተማርኮ ሄደ። በባቢሎን አገርም ሳለ የትንቢት መንፈስ በላዩ አደረ። በትንቢቱ ውስጥ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበረች ድንግል እመቤታችን ማርያም ስለ መወለዱና ከወለደችም በኋላ በድንግልና ጸንታ ስለ መኖሯ ተናገረ። እንዲህም ብሎ ትንቢት ተናገረ። እኔ ወደ ምስራቅ ስመለከት የተዘጋጀ ደጅ አየሁ። ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋጀች ይገባታልና ከእርሱ በቀር የሚገባ የሚወጣ የለም አለኝ። ሁለተኛም ስለ ክርስትና ጥምቀት በንጹሕ ውሃ እራጫችኋለሁ፣ ከኃጢአታችሁም ትነጻላችሁ፣ ከርኩሰታችሁም ሁሉ አዲስ ልብ እሰጣችኋለሁ፣ አዲስ እውቀትም አሳድርባችኋለሁ፣ ድንቁርናና ያለበትም ልብ ከሰውነታችሁ አርቄ እውቀት ያለውን ልብ እሰጣችኋለሁ። መንፈስ ቅዱስ ተቀበለው የእግዚአብሔር ልጆች እንደሚሆኑ ተናገረ። ሕዝቡም ማስተማር ስለ መተዋቸው ካህናትን ሲገስጽ ካላስተማራችኋቸውና ካላነቃችኋቸው የሰዎችን ነፍስ እግዚአብሔር ከእናንተ ይፈልጋል አላቸው። ደግሞ ስለ ሥጋ መነሳት በሕይወት ለመኖርም ቢሆን ወይም በስቃይ አስቀድሞ እንደነበሩት በድሆች ተነስተው ከነፍሳቸው ጋር አንድ ሊሆኑ አላቸው ብሎ ተናገረ። የሚያነባቸው የሚጠቅሙ ብዙዎችም ትንቢቶችን ተናገረ። እግዚአብሔርም በእጆቹ ብዙዎች ድንቆች ተአምራቶችን ገለጠ። የእስራኤል ልጆች በባቢሎን ሳሉ ጣዖት ባመለኩ ጊዜ ገሰጻቸው። ስለዚህም አለቆቻቸው በጠላትነት በላዩ ተነስተው ገደሉት። ይህም ሁሉ ትንቢት የክብር ባለቤት መድኃኒታችን ሰው ከመሆኑ በፊት ነው። የትንቢቱ ዘመን 20 ዓመት ነው። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለሕዝቅኤል ለማርያም ዘነጸራ በአምሳለ እጹት ሆህት ዘእደ አምላክ ሳረራ ምንዳቤ ስደት ፈጽሞ ወተፄወ መከራ ፈለሰ ዮም ለዓለመ ጽልመት እምጻይራ ድኅረ ተነበየ ዓመታት እስራ ሰላም ለዲዮስቆሮስ ዘዘነግህ አፉሁ በማጾ ወእብነ አርምሞ ተፈመ ከመ ኢይንብብ አመጾ መጠነ 40 ዓመት በመንበቃ ዓመት በኢያህጽጾ እለ ይህውፅዋ ሰበ ጐድጐዱ አንቀጾ ውስተ ደብረ ገዳም ሳባ ኢየርአይ ገጾ ወዛቲ ዕለት ተስካረ ተጋድሎቶሙ ለአፍላሚ ወተአድራ ወአርሳሚ መነኮስ። በዝች ዕለት ለአፍላሚ የተአድራ የመነኮስ አርሳሚና የዋስልጅስ የገድላቸው መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ይኑር አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰዱሱ ለሚያዝያ በዛቲ ዕለት አይረፈት ማርያም ግብፃዊት ወገዳማዊት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 6 በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ወበዛቲ ዕለት አስተርአዮ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ለቶማስ ሐዋርያ። በዚችም ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ሐዋርያ ቶማስ ተገለጸለት። ወበዛቲ ዕለት ተወልደ ኖህ ወዳዊት እኒ
አበ ሰሎሞን ንጉሥ። በዚች ቀን ኖህ ተወለደ። የሰሎሞን አባት ንጉሥ ዳዊትን በዚች ዕለት ተወለደ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ዘአቅረብኩ ማሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለለ አነብብ ቶከ ዘንዴቴ መጽሐፈ እንተ ረሴከ እግዚኦ ጸሪቀ መለት ወከፈ እምለ አቡ ጉላን ዘተርፈ ነቢያት፣ ቅዱሳን ወሐዋርያት፣ ሰባክያን፣ ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባሮኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ ጸሐፎ በክርሳ ወለዛ አጻፎ እንዘ ይደርስ ለዛ አንብቦ ወለዘ ተርጉሞ ልሳን አዲ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውር ይማረን ኢየሱስ ክርስቶስ። የሰማነው በልባችን ያሳድርብን እንበል። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ